ብሞት ይሻለኛል። ብሞት አልችልም ልጆቼን አጥቼ መኖር አልችልም። ብሞት እንደ ውሻ ሆኜ እዛ ቤት ውስጥ ከምኖር ሞት እናንተን አጥቼ መኖር በጭራሽ አልችልም። ብሞት ይሻላል። ብሞት ይሻላል። ብሞት ልጆቼን አጥቼ በጭራሽ መኖር አልችልም። ኤቢና ዳጣ አባታቸውን ፍለጋ በስጋት ወደ ቢሮ ያመራሉ። ቢሮው በር በግማሽ ተከፍቶ ደረጀ በከባድ ሐዘንና በስካር መንፈስ ውስጥ ሆኖ በጨለማ ውስጥ ተቀምጦ ያገኙታል። ኤቢ በጭንቀትና በቁጣ ተደብላልቆ ወደ ቢሮ እየገባች አባዬ እስካሁን እዚህ ምን ትሰራለህ? ለምንድን ነው በሩን እንኳን ሳዘጋ የተቀመጥከው? ወደ ቤትስ ለምንድን ነው ያልሄድከው? አሁን በጨለማ እዚህ ምን ትሰራለህ? ደረጀ በተሰበረ ልብና በደከመ ድምፅ ቢሆንስ ምን ችግር አለው? አቢጌል ለምን መጣት? ደግሞ በጨለማ ብቻችሁን ነው የመጣችሁት? እኔ ህፃን አይደለሁም፣ ትልቅ ሰው ነኝ። እናንተ ደግሞ ልጆቼ ናችሁ። ህይወቴ፣ ትዳሬ ፈርሶ መተኛት፣ ሰላም መሆን እንዴት እችላለሁ? መጠጣቴ ትክክል ባይሆንም ለጊዜው ግን ትክክል ነው። ዳጣ እያለቀሰች አባዬ እባክህ ተነስ እንሂድ፣ ይህን ያህል አትጎዳ፣ ወደ ቤት እንሂድ፣ ነገ ሁሉንም ነገር እናስተካክለዋለን። አባዬ ጥፋቱ ያንተ ነው፣ ሁሉንም ነገር አበላሸው አንተ ነህ። ይሁን እንጂ አሁንም ቢሆን ጊዜ አለ። እንሂድና እማዬ እግሯ ስር ወድቀ ይቅርታ ጠይቃት። ይቅርታ መጠየቅ አለብህ። ደረጃ አንገቱን ደፍቶ እጆቹን እየተንቀጠቀጡ ማርታ መቼም ቢሆን ይቅርታ አታደርግልኝም። ሁለታችሁም ወደ ቤት ተመለሱ። እናታችሁ የምታደርገው ነገር ሁሉ ትክክል ነው። ከሚስቴ ውጭ 2 ልጅ ስለወለድኩ እናንተስ አልተቀየማችሁኝም? ይቅርታ ሳታደርጉልኝም? አባዬ እማዬ ይቅርታ ካደረገችልህ ለአባቴ ስል እኔ ይቅርታ አደርግልሃለሁ። ነገ ጠዋት ተነስተህ እግሯ ስር ላይ ወድቀ ይቅርታ ጠይቃታለህ። አሁን ግን ተነስ ወደ ቤት እንሂድ። ጠዋት ደረጀ ተስፋ ሳይቆርጥ ወደ ቤት ተመልሶ ማርታ ያለችበት ክፍል ይገባል። ልጆቹም ከደጁ ነው በስጋትና በጉጉት ይጠባበቃሉ። በማርታ ፊት ተንበርክኮ እጆቿን ለመያዝ የሞከረ ማርታ ልብሽን እንደሰበርኩ ታውቃለሁ፣ በጣም እንደጎዳውሽና እንደበደልኩሽ ይገባኛል። እባክሽን አንድ ድል ብቻ አንድ ድል ስጪ። ማርታ በቀዝቃዛ ድምፅና በፍጹም ጽናት ፊቷን አዙራ ደረጀ ካንተ ይህንን አልጠብቅም፣ አትድከም። ይልቅ ሽማግሌዎችን ሰብስብና ሰማንያችን እንቀዳለን፣ ከዛ ንብረታችን እንከፋፈላለን። ከዛ ውጭ ምንም የሚሆን ነገር የለም። ተነስ፣ አትድከም። ማርቲ እኔ እኮ አሁንም አከብርሻለሁ፣ እወድሻለሁ። 20 ዓመት ሙሉ ካንቺ ሌላ እንዳሰብሽው አይደለም። ይቅርታ የሚለውን ነገር እውነተኛ ፍቅር፣ ትዳር ይቀበለዋል። ስለ ልጆቻችን ብለሽ፣ ስለ ውሃ ብለሽ ይቅር በይኝ። እኔ አንቺ እንዳሰብሽው 20 ዓመት ሙሉ አይደለም፣ ላስረዳሽ። ማርታ በቁጣ ቁማ እያየችው ስለ ልጆቻችን 20 ዓመት ሙሉ በላይ ከሰራተኛዬ ጋር ማቅጠል ልጅ ወልደ አሁን በልጆቹ ፊት ይቅርታ አልጠይቅ? ተው እንጂ ደረጀ፣ ግፍ ይሆንብሃል። ይህ ሁሉ ዓመት ስትጠብቅ ለነበረችው ሰላም ሂድ፣ ስትመኝ የነበረውን ወንድ ልጅ አብራችሁ አሳድጉ። ይህ ሁሉ ነገር ሲፈጠር ናታን ኤቢና ዳጣ በር ላይ ቆመው እየተከታተሉና እያዳመጡ ነበረ። በዚህ መሀል ውሃ ትመጣለች። ናታንም ውሃን ውስጥ ገብታ አባዬ ይቅርታ እንድታረግለት እማዬ እንድትጠይቅ ይነግራታል። ውሃ ሜዳ አብራ ከደረጀ ጋራ የማርታ እግር ላይ ተደፍታ ይቅርታ ትላለች። ማርታ ግራ ይገባታል፣ ታለቅሳለች። ተነሱልኝ ተነሱ እያለች ውሃን ባልገባት ነገሩን ለማስታረቅ ሞክራለች። በመጨረሻ አይሆንም ብላ ወደ ክፍሏ ይዛት ውሃን ትሄዳለች። ውሃም ከአባዬ ጋር ነው እንደው መሄድ የሚፈልገው፣ አባዬ ጋር ነው። አንቺ አባዬን መተሽዋል፣ አንቺ እና አባዬ እንደምጥን እናትና አባት ተጣልታችኋል ስትል የማርታ ልብ ይበልጡ
ይበልጡኑ ተሰበረ። አባዬን ነው የምፈልገው፣ ከአባዬ ጋር መሄድ ፈልጋለሁ ስትልም አንጀቷ ተላወሰ፣ ግራ ገባት። ቢሆንም ግን ጨክና የውሃን ክፍል ትታወጣች። አርጁን የኤቢ እናትና አባት እንደተጣሉና ሊለያዩ እንደሆነ ሲሰማ በመጨነቅና ግራ በመጋባት ወደ እነ ኤቢ ቤት ይመጣል። በእርግጥ ልታገባ መሆኑን ስላወቀ ሊረብሻትም አልፈለገም። በዚህም ለምንድን ነው ደውለህ አልጠየካት? ይሄን ያክል እኮ መጨነቅ የሚጠበቅብህም ነበር አለው። አይ እንዳረብሻት ብዬ ነው። አሁንም እሷን ማግኘት አልፈልግም። ደህና መሆኗን ካንተ ከጠየኩ ይበቃል። እንደመጣው ግን ንገርልኝ። እኔ ግን እኮ እሷን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከልጅነቴ ጀምሮ በጣም ወዳታለሁ። ገዜ ግን ማፍቀር ኃጢአት ነው እንዴ ብሎ ገዜን ጠይቀዋል። ገዜም ወደድካት አልወደድካት ህይወት አንዴ እንዲህ ናት። ለአንዱ እንቁላል ጥላለች፣ ለሌላው ደግሞ ኩስት ጥላለች። ራስን አትበድል። በቃ ህይወትን ራስን ጠብቅ፣ ነገሮች ይስተካከላሉ። ገዜም ከልቡ ያዝንለታል አርጁን። አዲስና ኤቢ ቀለበት ለመግዛትና የቀለበቱን የመለካ ፕሮግራም ከአንድም ብዙ ጊዜ ቀን ቢቀጥሩም ነገሩ ግን በአንድም በሌላም ሊሳካ አልቻለም። አዲስም ነገሮች ሁሉ ይስተካከላሉ፣ ቀለበቶችን እንለካ፣ ከዛም ቀስ እያለ ይስተካከላል። ካልሆነ ማሚና ዳዲ እኔ ላስታርቃቸው እንዴ ሲል ጠይቃታል። ኤቢም አይ አይሆንም፣ እማዬና አባዬ የተጣሉበት ኬስ ከባድ ነው። ስለዚህ ላንተ እሺ ብለው አይታረቁልህም። እኔም ደግሞ ቤተሰቦቼ ትዳራቸው ሊፈርስ ባለበት ሰዓት የቀለበት ፕሮግራም ማድረግ አልችልም። ብዙ ጊዜ እንደተረዳኝ አውቃለሁ። ብዙ ጊዜም ፕሮግራምን ሰርዤብሃለሁ፣ ግን ይቅርታ አድርግልኝ ስለማልችል ነው። በቃ ይሁን፣ አላጨናንቅሽም። ባይሆን ግን የአራት ፕሮግራም እንዲኖር እንፈልጋለሁ አላት። ኤቢም ካሰበችበት በኋላ እሺ አለች። ከአዲስ አበባ ወጣ ብለን ለምን ሐዋሳ አናከብረውም አላት። ኤቢ በዚህ ሰዓት እናቴን ትቼ መሄድ አልችልም፣ ግን አዲስ አበባ ውስጥ ባልከው እስማማለሁ አለች። ማርታ ሁሉንም ነገር ለማረጋገጥና የመጨረሻ ውሳኔዋን ለመወሰን ሰላምን ማግኘት ፈልጋለች። ናታንን ሰላም ጋር ይዘኸኝ ሂድ ብላ ሰላም ጋር ወስዷታል። ታስታውሻለች? ሰላም ከአመታት በፊት ከመንገድ ላይ አንስቼ አሳክሜ ያዳንኩሽ ጊዜ ደሞዝሽን ቆጥቤ እንደ እናት እንደ ታናሽ አክብሬ እንደ ልጅ አሳድጌ ያኖርኩሽ ሰላም፣ አንቺ ግን በቁሜ ገደልሽኝ፣ ትዳሬን አቀለልሽብኝ፣ ከሃዲ ነሽ። ሰላም እትዬ አውቃለሁ፣ አንቺ በጣም መልካም ሰው ነሽ። እባክሽ ቆይ ላስረዳሽ። ምንም የምታስረጂ ነገር የለም። አንድ ነገር ብቻ ልጠይቅሽ ነው የመጣሁት። ደረጀ አስገድዶ ነው የደፈረሽ ወይስ ፈቅዳችሁ ወዳችሁ ነው? አስገድዶሽ ከሆነ አሁኑኑ ካለበት ፖሊስ ጠርቼ ላሳስረው። ሰላም አንገቷን ደፋች። አይ አስገድዶኝ አይደለም። ማርታ በንዴት ተመካክራችሁ ፈቅዳችሁ ነው ያደረጋችሁት ማለት ነው? ያበላሽን እጅ ነከሽ፣ ትዳሬን በጠንሽው፣ ልጆቼን ካለ ቦታ ካለ አባት አስቀረሻቸው። በልቶ ካጅነሽ፣ ስራሽን እግዚአብሔር ይስጥሽ፣ የልብሽን እግዚአብሔር ይስጥሽ፣ ሂጂ ውጭልኝ ብላ ከመኪና አስወረደቻት። ሁሉንም ነገር ካበቃ በኋላ የማርታ ውሳኔ የመጨረሻ እንደሆነ ካወቀ ደረጀ በብቸኝነት በክፍል ውስጥ ሆኖ ራሱን ሲወቅስና ሲያሰቃይ በስካርና በእንባ ተሰብሮ ለራሱ ያወራል። አሁን ምንድነው የቀረኝ? ምንም ነገር እኮ የቀረኝ የለም። ማርታ አንቺን አጥቼ መኖር አልችልም። ልጆቼን አጥቼ መኖር አልችልም። እንደ አንበሳ የኖርኩበት ጊዜያት አልቆ እንደ ውሻ አድርጎ መኖር ከብዶኛል። አልችልም። እንደ ውሻ ሆኖ ከመኖር ብሞት ይሻላል። ልጆቼን አጥቼ በጭራሽ መኖር አልችልም። ማርታ ከአንቺ ርቄ በጭራሽ መኖር አልችልም። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያብቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።